ቃሌ ቃሌ ከማር ይልቅ ይጣፍጣል ቃሌ ቃሌ ከማር ይልቅ ይጣፍጣል ይለያል ይቀድሳል አስተዋይ ጠቢብ ያደርጋል ቃሌ 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 ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዚህ ለ30 ቀን ባዘጋጀነው የጾም የጸሎት ፕሮግራም መጣችሁ የምላችሁታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ በቀን 3 በፍጹም ልባችሁ ወደኔ ተመለሱ የሚለውን ስለ ልብ የሚናገረውን ሌላውን ደግሞ መልእክት እንሰማለን። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ የመጀመሪያው እርምጃ በፍጹም ልባችን እግዚአብሔርን መፈለግ እንደሆነ ተመልክተናል። ታዲያ በፍጹም ልባችን እግዚአብሔርን ስንፈልግና ስናገኘው ወደ እርሱም ስንቀርብ በእርሱ የቅድስና ብርሃን ኃጢአተኛነታችንን የበለጠ እንረዳለን። ነቢዩ ኢሳይያስ እግዚአብሔርን ከፍ ባለው ዙፋኑ ላይ ተቀምጦ በራእይ ባየው ጊዜ መላእክትም በዙፋኑ ዙሪያ ቅዱስ 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 እያሉ ስሙን ሲጠሩት ሲሰማ እንዲህ ብሎ አወጀ። ኦ ከንፈሮቼ የረከሱብኝ ሰው ነኝ፣ የምኖረውም ከንፈሮቹ በረከሱበት ሕዝብ መካከል ነው። እኛም በፍጹም ልባችን ወደ እግዚአብሔር በመቅረብ ትክክለኛ ማንነታችንን እንደ ነቢዩ ኢሳይያስ ስንረዳ ምናልባት ራሳችንን ከሌሎች ሰዎች ጋር አስተያይተን እኔ የተሻልኩ ነኝ ብለን ያሰብንበት የራሳችንን ሚዛን ከንቱ እንደሆነ እንገነዘባለን። ቀጣዩ እርምጃችንም እንዲህ የሚለውን የአምላካችንን ጥሪ ሰምተን በፍጹም ልባችን ወደ እርሱ መመለስ ሊሆን ይችላል። ኢዮኤል 2:12-13 ሚላል አሁንም ቢሆን በጾም በለቅሶና በሐዘን በፍጹም ልባችሁ ወደ እኔ ተመለሱ ይላል እግዚአብሔር። ልባችሁን እንጂ ልብሳችሁን አትቅደዱ። ወደ አምላካችሁ ወደ እግዚአብሔር ተመለሱ። እርሱ መሐሪና ሩህሩህ፣ ቁጣው የዘገየና ፍቅሩ የበዛ ክፉ ነገርን ከማምጣትም የሚታገስ ነውና ይላል። ሃሌሉያ። በዚህ የመለኮት ጥሪ ላይ የተገለጸው ወሳኝ እርምጃ ስለ እውነተኛ ንስሐ ምንነት ግልጽ አድርጎ ያስተምረናል። እውነተኛ ንስሐ ፍጹም የሆነው የአቅጣጫ ለውጥ የሚጠይቅ ጀርባችንን ለሰጠነው ለእግዚአብሔር አሁን ፊታችንን በመመለስ ፊታችንን ለሰጠነው ደግሞ ጀርባችንን የምናዞርበት እርምጃ ነው። እውነተኛ ንስሐ የኃጢአትን አስከፊነት አስተውለን የደረሰብንን ኪሳራ ተገንዝበን ጴጥሮስ ጌታን 3 ጊዜ ሲክደው ስለ ኃጢአቱ ምርር ብሎ እንዳለቀሰ እኛም ስለ ኃጢአታችን በለቅሶና በሐዘን የምንጸጸትበት እርምጃ ነው። እውነተኛ ንስሐ ከላይ ለማስመሰል ማቅ የምንለብስበት ልብሳችንን የምንቀድበት ሳይሆን ከውስጥ ልባችን የመነጨ ልባችንን የምንቀድበት በፍጹም ልባችን ወደ አምላካችን የምንመለስበት እርምጃ ነው። ወገኖቼ እንዲህ ባለ እውነተኛ ንስሐ ልብሳችንን ሳይሆን ልባችንን ቀደን በፍጹም ልባችን ወደ እርሱ ስንመለስ መሐሪና ይቅር ባይ የሆነው አምላክ ደግሞ በጸጋው ይቀበለናል፣ በይቅርታውም ይጎበኘናል። ሃሌሉያ። እንግዲያውስ ወገኖቼ ልባችንን አጥብቀን ለመስጠት በፍጹም ልባችን ወደ እግዚአብሔር መመለስ፣ ልባችንን በእውነተኛ ንስሐ መቅደድ አማራጭ የሌለው ጎዳና እንደሆነ ልብ እንላለን። ሃሌሉያ። የዘላለም አምላክ እግዚአብሔር ኃያልና ሕያው አምላክ
ክብር ምስጋና በክርስቶስ ኢየሱስ ስም ላንተ ይሁንልህ። ዛሬም አባት ሆይ በፊትህ ስንመጣ ከስም ሁሉ በላይ የሆነውን ስምህን የክርስቶስ ኢየሱስን ስም ይዘን መጣን። አባት ሆይ በፍጹም ልባችን ወደ አንተ እንድንመለስ ለታይታ ልብሳችንን በመቅደድ ሳይሆን በእውነተኛ ንስሐ ልባችንን በመቅደድ ያንተን ምሕረት እንድንቀበልና ልባችንን አጥብቀን እንድንጠብቅ በክርስቶስ ኢየሱስ ስም በጸጋ እንድትረዳን ጸልያለሁ። ክብር ሁሉ ላንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል።